إنها أمانة ብለዋል። እሷ እኮ አማና ነች። وإنها يوم القيامة خزي وندامة እሷ እኮ የቂያማ ቀን መዋረጃና ቁጭት ነች፣ ኒዳማ ነች። ምን ነው ያንን ነገር ያን ኃላፊነት ባልወሰድኩ የሚያስብል ነው ክብደቱ ማለት ነው። አዎ ለዚህ እኮ ነው የሚሸሸውም። ለዛ ነው አማና እኮ በቃ እኔ ለዚህ አህል ነኝ ወይ እችለዋለሁ ወይ የሚለው ነገር የሚያሳስበው ሰው ይሸሻል። በግድ ነው የሚሰጥ። በእስልምና እይታ ያ ነው በቃ ውሰድ ተብሎ እባክህ ተብሎ ነው የሚለመነው ማለት ነው። በእርግጥ ያው የነብዩላህ ዩሱፍ ታሪክ ደግሞ ሌላ ገጽታም ያሳየናል። ለዛ ቦታ አህል የሆነ ሰው ራሳቸው በማይኖርበትና እኔ ብቻ ነኝም ቦታ ለምሳሌ ኤክስፐርቲዝ ጉዳይ ሊሆን ይችላል። አንዳንድ ነገሮች ያ ሰው ብቻ የሚያውቃቸው የሆኑ ተخصص ያለባቸው ስፔሻላይዜሽን ያለባቸው በቃ እኔ ለዚህ ቦታ እኔ ያለሁ ሊል ይችላል ነው። اجعلني على خزائن الارض ሲሉ ነብዩላህ ዩሱፍ ያንንም ያነሳል። ያንባብ አለ ማለት ነው፣ ያኛውም አለ። ነገር ግን አስሉ ምንድነው? አማና በጣም የሚፈራ ነገር ነው። ለምን የቂያማ ቀን ቁጭት የሚያመጣና ውርደት የሚያከናንን ጉዳይ ነው በትክክል ካልተወጣው ማለት ነው። ኢላ መን አኸዘሃ ቢሐቅሃ የቂያማ ቀን የማይዋረደውና ቁጭት ውስጥ የማይገባው ምን አይነት ሰው ነው? በሐቋ የያዛት በሚገባ የያዛት በፍትሃዊነት የያዛት ሰው ነው። ኃላፊነቱን በአግባቡ የተወጣ ሰው ነው። ወአደ الذي عليه فيها በሱ ላይ ያለበትን ኃላፊነት በትክክል መወጣት የቻለ ሰው ያ ብቻ ሲቀራሉ ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን ከቁጭት ከውርደት ከኺዝ ከጸጸት መዳን የሚችለው ሐቁን መጠበቅ የቻለ ሰው ነው። ከባድ ነው።